ስለ ሐሜት አስከፊነት እንመለከታለን። እስከ መጨረሻው በመስማት ኢንሻአላህ ከሐሜት ልንርቅ ይገባን ብዬ አስባለሁ። ወሃብ ኢብኑ ሙነባህ ረሂመሁላሁ ተዓላ ምን ይላሉ? በአላህ ይሁንብኝ ብለው ተራራ የሚያክል ወርቅ ሰደቃ ከምሰጥ ይልቅ ሐሜትን መተው እኔ ዘንድ በጣም የተወደደ ነው ይላሉ። እና ሐሜት በጣም መራቅ ያለብን በዘመናችን እጅግ በጣም የተዘናጋ ነውና በጣም 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 የተዘናጋንበት ነገር ነው። ሐቂቃ ነው የምላችሁ። ልክ ዝም ብላችን ላይ አርፋ እሺ ብለን የምናባረረውትን ያክል እንኳን የሐሜትን ወንጀልን እየራቅን አይደለም፣ አላህ ካዘነለት ውጭ ማለት ነው። ስለዚህ ከሐሜት ልንርቅ ይገባል። መጀመሪያ ከአምላካችን አላህ ሱብሓነሁ ወተዓላ ንግግር እንጀምርና የአላህ መልእክተኛ አለይሂ ሰላቱ ወሰላም ንግግር ምን ያሉ፣ ከሐሜት ምን ያክል መራቅ አለብን፣ የሐሜት ቅጣቱ ምንድነው፣ እንደዚሁ ከሐሜት እንዴት እንራቅ የሚለውን ነገር የምንመለከት ይሆናል። በመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አለ። አላህ ሱብሓነሁ ወተዓላ ይህንን ጥሪ ሲያደርግ ጆሮአችንን ልንሰጥ ይገባል። ወይም ሊያዘን ወይ ሊከለክለን ነው። እጅተኒቡ ከሲረን ሚነ ዞን ከጥርጣሬ ብዙውን ራቁ አለ። ኢነ ባዕድ ዞን ኢስም ከፊል ጥርጣሬ እኮ ወንጀል ነው አለ። ወላ ተጀሰሱ ነውረን አትከታተሉ። ወላ የግተብ ባዕዱኩም ባዕዳ ከፊላችሁን አይማ። አዩሒቡ አሐዱኩም አንዳችሁ ይፈልጋንን ይወዳልን አያእኩለ ለሕመ አኺህ የወንድሙን ስጋ መብላት ይከጅላልና መይተን የሞተ ሆኖ እንግዲህ እንፈልጋለን ስናማ እንደዛ እያደረግን ስለሆነ ማለት ነው። ፈከሪህቱሙህ ጠላችሁታል። አንድ ሰው ወንድሙን ስጋ ቢላ በጣም ነው የሚያንቀጠቅጠዋል። ሐሜትንም እንደዛ ሊያንቀጠቅጠንና ልንጠላው ይገባናል። አምላካችን አለ ወተቁላህ አላህን ፍሩ ኢነላህ ተዋቡር ረሂም። አላህ ሱብሓነሁ ወተዓላ ጸጸትን ተቀባይ አዛኝ ነውና እያለ ይናገራል። ስለዚህ ከሐሜት ልንርቅ እንደሚገባ አምላካችን አለ ተናግሯል። ሐሜት ማለት ምን ማለት ነው? ሐሜት ማለት አሁን ብዙዎቻችን የሌለበትን ነገር መቅጠፍ በዛ ሰውዬ ላይ ይመስላል። ነገር ግን ሐሜት እንደዛ አይደለም። የአላህ መልእክተኛ አለይሂ ሰላቱ ወሰላም ጠየቁ። አቡ ሁረይራ በዘገቡት ሐዲስ አተድሩነ መል ጊባ ወይም ሐሜት ምን እንደሆነ ታውቃላችሁ? ቃሉ ምን አሉ ሰሃቦች? አላህ ወረሱሉሁ አዕለም አላህና መልእክተኛ ያውቃሉ አሉ። ቃለ ዚክሩከ አኻከ ቢማ የክረህ ወንድም በሚጠላው ነገር ማንሳትህ ነው አሉ ማለት ነው። ከዛ ቂለ አፈራአይተ ኢንካነ ፊ አኺ ማ አቁሉ የምለው ነገር ወንድሜ ላይ ቢኖር እንኳ አሉ ሰሃባዎች ማለት ነው። ቃል ያላህ መልእክተኛም አሉ ኢንካነ ፊሂ ማ ተቁሉ ፈቀድ እግተብተሁ ያለበት ነገር ከሆነ በእርግጥም አማሃው የሚባለው እርሱ ነው አሉ። ወኢለም የኩን ፊሂ የሌለበትን ካማሃው ግን ወይም ከተናገርክ ግን ፈቀድ በሐተሁ እሱ ቀጠፍክበት ነው የሚባለው አሉ ያላህ መልእክተኛ። ስለዚህ በአሁኑ ሰዓት የሌለበትን መናገር መቅጠፍ ነው እንጂ አማ አይደለም የሚባለው። ሐሜት የሚባለው ያነሰ ያለበትን በሚጠላው ነገር ከሆነ በዛ ማንሳት ነው ሐሜት የሚባለው። ስለዚህ ከሐሜት ልንርቅ ይገባል። የሐሜት ጉዳት ምንድነው? የአላህ መልእክተኛ አለይሂ ሰላቱ ወሰላም ጠየቁ። አተድሩነ መል ሙፍሊስ ድሃ ማን እንደሆነ ታውቃላችሁ አሉ። ቃሉ አልሙፍሊሱ ፊና ከኛ ዘንድ ሙፍሊስ ድሃ ማለት እኮ መለም ድርሃም ማን ነው? መላ ድርሃም ለሁ ለርሱ ምንም ድርሃም ወይም ገንዘብ የሌለው ወላ መታ ምንም አይነት ገንዘብ ወይም ደግሞ ድርሃም የሌለው ነው አሉ። فقال የአላህ መልእክተኛ መለሱ ኢነል ሙፍሊስ ድሃ ማለት ግን አሉ መን አታ ይመጣል ወይም ደግሞ መን ያእቲ ይመጣል የውመል ቂያማ የቂያማ ቀን ቢሶላቲ ወስያም ወዘካቲ በጾም በሶላት ይመጣል። ወያእቲ ይመጣን ደግሞ ቀድ ሸተመ هذا ይህንንም ተሳድቧል። ወቀዘፈ هذا በዚህኛውም ክብሩ ተለማምዶ ወአከለ ማለ هذا የዚህኛውን ገንዘብ በልቷል። ወሰፈከ ደመ هذا የዚህኛውን ደም አፍስሷል። ወضرب هذا የዛኛውን ተማትቷል። ፈያዕጢ ይሰጣል هذا ለዚህኛው ሚን ሐሰናቲሂ ለዚህኛው ከሐሰናው ይሰጣል። ከዛ በኋላ وهذا من حسناتي እንዳለ ይከፋፈልና ሐሰናውን እንዳለ ይጨርሳል። የሁድ ተራራ የሚያክል ጀበል የሚያክል ዘካውን ጾሙን ምኑን እንዳለ ያለውን ይዞ መጥቶ ከዛ በኋላ ለሁሉም ላማ ሰውዬ ይሰጣናል ያላህ መልእክተኛ። ሰጥቶ ከዛ በኋላ ይሄ እንትኑ አጅሩ ወይም ደግሞ ሐሰናው ካለቀበት ሲባል የዛ ያማውን ሰውዬ ሐሰን ወንጀል ካለበት ያን የታማው ሰውዬ የዛ ወንጀል አምጥቶ አምላካችን አላህ ይቆልልበታል ማለት ነው። ከዚህኛው ከሐሜተኛው ሰውዬ ማለት ነው። ከዛ በኋላ ምን ይሆናል መጨረሻ? አላህ Subhanahu ثم طرح في النار ከዛ በኋላ አምላካችን አላህ Subhanahu Ta'ala እሳት ውስጥ ይወረውረዋል። አለቀ። ይሄ መጨረሻችን ይሄ ነው የሚሆነው ሐሜተኛ ከሆነ ማለት ነው።
የሐሜት ቅጣት በሌላው አነስ ብን ማሊክ በዘገቡት ሐዲስ ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም ምናል ወደ ሰማይ እንድንወጣ ታዘዝኩኝ። ከዛ በኋላ ከነሐስ የተገጠመላቸው ነሐስ ከዛ በኋላ እንትናቸውን ሱዱራቸውንና ይሄ ፊታቸውንና ልባቸውን በጣም የሚሞናጫጭሩ ሰዎችን አየሁኛል። ያ ጅብሪሉ አንተ ጅብሪል ሆይ ቃል እነማን ናቸው? ሃኡላኢ ያ ጅብሪሉ አንተ ጅብሪል ሆይ እነዚህ እነማን ናቸው አለ። ቃለ ሃኡላኢ እነዚህ እኮ አለዚነ ያእኩሉና የሚበሉ ነበሩ፣ ለሕመናስ የሰዎችን ስጋ የሚበሉ ነበሩ፣ የሚያሙ ነበሩ። ከዛ ወየቃዑነ ፊ አዕረዲሂም በክብሮቻቸው ላይ የሚረማመዱ ሰዎች ነበሩ አለ። ስለዚህ አንድ ሰው ሐሜተኛ ከሆነ የውመል ቂያማ ላይ የነሐስ ጥፍር ይገጠምለትና ፊቱን ይሟጭራል። እንትኑን ይሄ ምንድነው ልቡን ይሟጭራል ማለት ነው። እና በጥፍራችሁ እንኳን መሟጨር በጣም ከባድ ነው፣ እንኳን አይደለም ከነሐስ ተገጥሞላችሁና በጣም ከባድ የሆነ ነገር ነው። ስለዚህ ከእንደዚህ አይነት ነገር ልንጠነቀቅ ይገባል። ከሐሜት ለመራቅ ምን እናድርግ? የመጀመሪያው አላህን መፍራት ነው። አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃ ለዚነ አመኑ እናንተ ያመናችሁ እተቁላህ አላህን ፍሩ ይላል። ስለዚህ የመጀመሪያው አላህን መፍራት ነው። በሌላ መንቀስ በሱረት ተውባ ላይ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እተቁላህ አላህን ፍሩ፣ ወኩኑ ማዕ ሷዲቂን ከእውነተኞች ጋር ሆኑ ይለናል። እውነተኛ የሆነ ሰው አላህን የሚፈራ ሰው ምን አያደርግም? ሰዎችን አያማም። ግልጽ ነው። እሺ ሁለተኛስ ምን ያደርግ? ሁለተኛ ደግሞ መላኢካዎች እየጻፉ ከጎንና ከቀኝና ከግራው እናንተ ስማችንን እንቀይረን የውመል ቂያማ ሚዲያ ላይ የተለያዩ ቦታዎች ላይ ስማችንን እንቀይረን እንኳን ብንናገር ብናማ ብንጽፍ ምን ብናደርግ ወይም አይሰሙንም ብንል መላኢካዎች ይከታተሉናል። በቀኝና በግራ አሉ። ከዛ ይጽፋሉ መልካም ስራዎቻችን ምንድናቸው፣ መጥፎ ስራዎቻችን ምንድናቸው የሚለው አምላካችን አላህ ምን ይላል? ወለቀድ ኸለቅነል ኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ። ከዚህ ከእንትን ምንድነው ከደም ስሩ የበለጠ እኛ ቅርብ ነን፣ እንከታተለዋለን። ኢዝ የተለቀል ሙተለቂያኒ አኒል የሚኒ ወአኒ ሽማል። አምላካችን አላህ ሱብሓነሁ ወተዓላ ነገር ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ። ረቂብና አቲድ ከቀኝና ከግራ ሆነው መላኢካዎች ይከታተሉታል። ግልጽ ነው። ስለዚህ ምን ማድረግ አለ? መላኢካዎች እየተከታተሉን እንደሆነ ማወቅ። ያንን ካወቅን አናማ በቃ እንጠነቀቃለን። ልናማ ስና አይ አላህ ይሰማናል፣ አላህ ያየኛል ምናምን እንላለን። ሁለተኛ ደግሞ እውነተኞች ነን፣ ከዛ ነገር ርቀናል። እውነተኛ የሆነ ሰው ራሱ እንትን የሚል ሰው ምንም የሰውን ክብር አይነካም። ገዛ ሶስተኛ ደግሞ ምንድነው መላኢካዎች በቀኝና በግራ አለው ይከታተሉናል ብለን እናምናለን። ስለዚህ እዛ ላይ እንጠነቀቃለን። ሶስተኛ ምርጥ ሙስሊም መሆን። ያላህ መልእክተኛ አለይሂ ሰላቱ ሰላም ይላሉ አነስ ብን ማሊክ በዘገቡት ሐዲስ ላይ ቃለት ያ ረሱላህ አንተ አላህ መልእክተኛ አዩ ሙስሊም አፍضل የትኛው ነው በጣም ምርጥ ሙስሊም ማለት የትኛው ነው ብለው ይጠይቋቸዋል። ከዛ ቃል ያላህ መልእክተኛ ምን አሉ? መን ሰሊመ ልሙስሊሙን ሚን ሊሳኒሂ ሙስሊሞች ከሊሳኑ ወይም ከአፋቸው የራቁ ናቸዋል። ሙስሊሙ ሲባል ሁሉንም ሰው ለማለት ነው። ካፊርም ቢሆን ማመት ይቻላል ማለት አይደለም። ሁሉም ሰው ያኒ ሙስሊሞችም ሆኑ ሌሎችም አካላቶች ሰዎች ከሱ ምላስ የዳኑ ነው ብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም ተና ወይዲህ ከጁም እንደዚህ ጭምር የዳኑ ሰው ያ ሙስሊም ምርጥ ሙስሊም ነው አሉ። ስለዚህ አራተኛው አንድ ሰው ከሐሜት ለመራቅ ምርጥ ሰው መሆን፣ ክብሩን የሚጠብቅ ሰው ያም ክብር ያለው ሰው፣ አላህን የሚፈራ ሰው፣ መላኢካዎች ይከታተሉኛል ብሎ የሚያስብ ሰው ያም። ስለዚህ ከሐሜት እንራቅ። አላህ ሱብሓነሁ ወተዓላ ከሐሜተኞች ይጠብቀን። ጓደኞቻችን ማን እንደሆኑ መመረጥ አለብን። ከመጥፎ ጓደኛ መራቅ። ምክንያቱም መጥፎ ጓደኛ ከሌለን ወይም ደግሞ ከአጠገባችን የሚያማልን ሰው ከሌለ አብረን አናማመችስ። ስለዚህ ከመጥፎ ጓደኛ መራቅ መፍትሄ ነው ብዬ አስባለሁ። አላህ ያፈዝከው። ከአላህ ከሐሜት ይጠብቀን። ሁላችንን አላህ ያስተካክለን። የምንተገብረው የተግባር ሰው ያድርገን። ሰላም